Jara Travelers. እንኳን ለሁለተኛ ዓመት በሰላም አደረሰን ጃራ ትራቭለርስ በገወጋ ለማፋ ጃራ ትራቭለርስ ሲንጌ እንኳን ለሁለተኛ ዓመት የጃራ ምስረታ በዓል በሰላም አደረሰን። በገው እንዲፈማ ወጋ ለመፋ ጃራ ይመልተቶ ጃራ ዳፍ ሲንጌ እንኳን ለሁለተኛ ዓመት የጃራ አንቨርሰሪያችን አደረሰን። በገው እንዲፈማ ይመልተቶ ጃራ ወጋ ለመፋፍ ሲንጌ ኑንጌ ገለቶማ Jara Travelers. Eso fue grande.
Laga badee deebi'e ka jedhamu kana. Abjataan badee deebi'e. Badee ture kun. Waggaa haara uran lamaaf kudhan dhufee waan inni wabbi akka paartii biyyoolessaa galtitti garraa inni irra mooqa kalaqaa. Kanaaf suuraan lagni kun isi laaqaaf meetira dhibba sadii akka deemu bakkuu lamaa amma immoo asaa manneen baay'ee kana mudata yeroo bakki kun qotee bulaan qotataa ture sababa inni deebi'e namni baay'ee deebi'eera. Paartiin biyyoolessaa kun biyyoollee isaa kun maqaa shaalaan laga zuwaayii sanii fi langaano nama sinitti yaa'u Gara kamitti deeman inni karaa kanaan akkasuma maal deemna? Yoo amma kanallee argitanii gruuppii isaatii fi karkarroo qallee kan argisiisee deebisan bakka. Askeessonni jira. ይከረክረናል Kana karkarroo waan ta'eef. Guchi ilaalleerraa. Guchi ilaaltaniirtu. Karkarroo ብቻ ነው agarsiisa amma san barbaadaadha. Bakka isin inni cooma waan ta'eef ati sodaa. Ayootamu mukatu karkarroo. እየሄዳችሁ የልብስ ብራንድ ነው ብለን ጉቺ እንግሊዘኛው መስሏት እንትና ደግሞ
ደሳይን ዲፌራ እባላለሁ የጃራ ትራቭለርስ ስራ አስኪያጅና መስራች አባል ነኝ። ጃራ ሲመሰረት የመጀመሪያው የነበረው ጃራ የሚል ስምም አልነበረውም። ጀስት ጓደኛሞች ነበርን፣ ሶሻል ሚዲያ ላይ የምንተዋወቅ ልጆች እንዲሁ ስናወራ ሶሻል ሚዲያ ላይ በደንብ የምንተዋወቅ የቅርብ ጓደኛሞች ነን። ለምን ማክሰኞ ዕለት ነበር አስታውሳለሁ፣ ለምን እሁድ የሆነ ጉዞ አናዘጋጅም ደርሶ መልስ የሚል ሀሳብ ተነሳ። የት እንሂድ ተባለ። ፖርቹጋል ድልድይ ወይ ደግሞ ጫገል የሚባል አካባቢ ሰላሌ ውስጥ ያለ ቦታ ነው። እዛ ደርሶ መልስ ዴይ ትሪፕ እንሂድ ተባለ። ኦኬ 4-5 ሆነን ለመሄድ ነበር የመጀመሪያ ሀሳባችን። 4-5 ሆነን ከምንሄድ ለምን ሰብሰብ ብለን ጓደኞቻችን ሰብስበን አንሄድም የሚል ሀሳብ መጣና የመጀመሪያ ጉዟችንን ወደ ፖርቹጋል ድልድይ አደረግን ማለት ነው። ከዛ በኋላ እዛው ሆነን ፊቼ ከተማ ውስጥ ሆነን ምሳ እየበላን ሁለተኛ ጉዟችን ማሰብ ጀመርን ማለት ነው። 16 ሆነን ነበር የመጀመሪያው ጉዟችን ሄድ ነው። ሁለተኛ ጉዟችን ደግሞ ወንጪ ነበር ያደረግነው ማለት ነው። ወንጪ ስንሄድ ወደ 27-28 አካባቢ ሰዎች ነበርን። ስም ለምን ለራሳችን ስም አንሰጥም የሚል እንትን አለና ወንጪ ከመሄዳችን አንድ ቀን ቀደም ብሎ ጃራ ትራቭለርስ የሚል ስም ለራሳችን ሰጠኝ። ፌስቡክ ፔጅ ከከፈትን ሰዎችን መቀላቀል ጀመርን እያልን በዛው እየሰፋ መጣ ማለት ነው። የመጀመሪያ ጉዟችን የነበረው ጃራ የሚለው ስም ባይኖርም እንደ ጓደኛሞች ተሰብስበን ይሄር ነው። በዚህ አጋጣሚ ነበረ። በዚህ ደረጃ ይሰፋል፣ በዚህ ደረጃ ሁለተኛ ዓመት ድረስ አክብረን በዚህ ደረጃ ጉዞ እናደርጋለን የሚል ሀሳብም አልነበረንም። ስንመሰረት ዝም ብለን ዴይ ትሪፕ ደርሰን እንምጣ የሚል ሀሳብ ነበር የነበረን። አመሰራረቱ ይሄ ይመስላል። እውነቱን ለመናገር እንደ አቅማችን ሁላ ሰርተናል ብዬ አላምንም እኔ እንደ አንድ የድርጅቱ መስራች አባል ማለት ነው። ምክንያቱም በጣም ሰፊ ብዙ አቅም ያላቸው ልጆች ስብስብ ነው ይሄ ስብስብ ማለት ነው። ከመጀመሪያው እስካሁን ከ16 ሰው ተነስተን 260 አካባቢ ነን ግሩፕ ላይ ያለ ልጆች፣ ሁሉም ከኛ ጋር ጆይን አድርጎ የሄደ ነው። ነገር ግን በጣም ሰፊ አቅም ያላቸው ልጆች ስብስብ ነው ይሄ ቲም ማለት ነው። በአቅሙ ልክ ሰርቷል ብዬ አላምንም ጃራ ማለት ነው። ነገር ግን የሄድንበት ርቀት በጣም ጥሩ ነው። በዚህ 2 ዓመት ውስጥ ይሄ ትሪፕ ላንጋኖ 25ኛ ትሪፓችን ነው ማለት ነው። ጥሩ ነው፣ መጥፎ የሚባል አይደለም። ነገር ግን ከዚህ በላይ ብዙ መስራት የምንችልባቸው ሁኔታዎች ነበሩ። ከዚህ በላይ ብዙ አቅም ያለው ስብስብ ነው። ምን አጋጠማችሁ፣ ቻሌንጁ ምን ነበር የሚለውን ነገር በጣም ሰፊ ቻሌንጅ አለው፣ የሚታወቅ ነው። አንደኛ ቱሪዝሙ የተዳከመበት ወቅት ላይ ነው ጃራ ወደ ቱሪዝሙ የገባው ማለት ነው። የምናውቀው ነው የሀገራችን ያለው የሰላም ሁኔታ፣ የኢኮኖሚ ሁኔታ የሚታወቅ ነው። ስለዚህ በዚህ ቻሌንጅ ባለ ወቅት ላይ እዚህ ሴክተር ውስጥ መግባት በራሱ ከባድ ያደርገዋል። ሁለት እኛ እስካሁን ያደረግናቸው ትሪፖች
አብዛኞቹ በተለይ ዲስከቨር ያልተደረጉ ቦታዎች ናቸው ወይ ደግሞ ነበሩ። እነዚህ ቦታዎች ላይ ስንሄድ የራሱ የሆኑ ብዙ ቻሌንጆች አሉ። ቦታዎችን በደንብ አለማወቅ፣ ሰው በደንብ አለማወቅ፣ ኢንፎርሜሽን ጋፖች ይኖራሉ። ለምሳሌ የ30 ደቂቃ ነው ተብለሽ የ3 እና የ4 ሰዓት መንገድ ሊኬድ ይችላል። መንገዱ ይሄ መኪና ያስገባል ተብሎ ስቴጅ ላይ ያስገባ ይችላል። በእግር የመውጣት ሁኔታዎች ምናምን ይኖሩታል። እዛ ውስጥ ያለው ብዙ ቻሌንጆች አሉ። በዛ ላይ ደግሞ ይሄ የዛሬን የላንጋኖ ትሪፕ እስከ ዛሬዋ የላንጋኖ ትሪፕ ድረስ ጃራ ምንም አይነት ጉዞ ትርፍ አትርፎ አያውቅም። ወጪ እየቻልን ነው፣ ወጪውን ብቻ እየተቻለ እየተከፋፈልን ለሰዎች እየተከፋፈልን እየሄድን ያለ ነው ማለት ነው። ስለዚህ እዚህ ውስጥ የሚያጋጥሙ የወጪ ኪሳራዎች ምናምን ይኖራሉ ማለት ነውና እነዚህ ቻሌንጆች ይኖራሉ። ሌላው አብዛኞቹ ልጆች እንዳልኩት የጠንካራ ብዙ መስራት የሚችሉ ብዙ አቅም ያላቸው ብዙ ጉጉት ያላቸው ብዙ የማወቅ ፍላጎት ያላቸው ልጆች ስለሆኑ የሚያጋጥመን ነገር እዛው እየተነጋገርን እየፈታን የምናልፍበት ሁኔታ ስለሆነ ትልቅ የሆነ ችግር ምናምን አጋጥሞናል ብዬ አላምንም። የሆነ የረሳኋቸው አጋጣሚዎች ሊኖሩ ይችላሉ። እሱ ልናነሳ እንችላለን በኋላ ላይ ማለት ነው። አዎ በሀሳብ ደረጃ ያሰብናቸው ሀሳቦች አሉ። አሁን ላይ ድርጅቱን መጀመሪያ ላይ ምንድነው ያደረግነው? መጀመሪያ ላይ የመሰረቱት ወይ ደግሞ 3 የመጀመሪያውን ትሪፕ ከሄዱት ልጆች ጋር ተነጋግረን ከዛ ሌሎችም ልጆችም ጨማምረን ጃራን አንድ ስቴፕ እስቲ ከፍ እናድርገው ብለን አውርተን ወደ ፔልሲ የማሳደግ ፕሮሰስ ላይ ገብተናል። ያ ያው አንደኛ ቱሪዝሙ ላይ በሰፊው ለመንቀሳቀስ ነገር ግን እንዳልኩሽ ይሄ ጉዞ እያዘጋጁ ብቻ መሄድ ሳይሆን ላይክ ይሄ እኛው ኢንጆይ የምናረግበት ሆኖ ነገር ግን ሰፊ እንዳልኩሽ በጣም አቅም ያላቸው ልጆች አሉ። በጣም አይዲያ ያላቸው ብዙ መስራት የሚችሉ ልጆች ስላሉ ኢኮኖሚካሊ ድርጅቱንም የምናሳድግበት ጃራ ቢሮ እንዲኖረው የምናረግበት ቋሚ ገቢ እንዲኖረው የምናረግበት ለሀገርም ትልቅ የሆነ ጥቅም ያለው ነገር የምናስቀምጥበት ሁኔታ እያሰብን ነው ያለነው። እንቅስቃሴዎች ላይ ነው። ፈጣሪ ካለ የተሻለ ነገር በዚህ አመት ውስጥ እንሰራለን ብዬ አምናለሁ። ነገር ግን በዚህ ደረጃ እንትን ይሁን እንጂ ድርጅቱ እስካሁን ድረስ ይሄ ቲም ምንም አይነት የፋይናንስ ምንጭ ስለሌለው ከኪስ እያተዋጣ ስለሆነ ያሰብነው ነገር ለመስራት የምንቸገርባቸው ሁኔታዎች ያጋጥሙናል። አንዳንዴ የተሻለ አይዲያ ይዘን የሆነ መስራት የምንችለው ነገር ኖሮ በሆነ ሳንቲም እጥረት ያሰብነው ነገር ሳይሳካ እንላለን። ስለዚህ ይሄን ነገር ምን ማድረግ አለብን ብለን ስናወራ የራሱን ገቢ ማግኘት አለበት። አትሊስት ተርፎ እኛ ኪስ ውስጥ የሚገባ ነገር እንኳን ባይኖርም ስራዎችን እየሰራን ድርጅቱን የምናጠናክርበት ነገር መኖር አለበት የሚል ነገር እያሰብን ነው። 1 2 3 ሀሳቦች አሉን በቀጣይ የምናሳካቸው ፈጣሪ ካለ እነሱን እንትን ብለን ምናልባት ጃራ የዛሬ ከ1 አመት በኋላ 3ኛ አመቱን ስናከብር አባላቱ ከኪስ የሚያዋጡት ቀርቶ ምናልባት በድርጅቱ ሙሉ ወጫቸው ተሸፍኖ ምን መጣበትና በዓላችንን የምናከብርበት ነገር ይፈጠራል ብዬ አስባለሁ። እኔ ኑረዲን እባላለሁ። የጃራ መስራች አባልና የጃራ መስራች አባል ነኝ። ጃራን የተቀላቀልኩት አይ ቲንክ የተመሰረተበት ጃራ የሚለው ቃል የተሰየመበት ቀን ወደ ወንጪ ጉዞ ያደረገን ቀን መጀመሪያን ደሳለኝ ቅድም እንዳነሳው በሰላሌ የፖርቹጊዝ ድልድይ ለመጎብኘት ከሄዱ በኋላ እኛም የመቀላቀል ፍላጎቱን ነግረናቸው ወደ ወንጪ ስንሄድ የዛን ቀን ሌሊት ጃራ የሚለው ስም ተሰየመና እዛን ጉዞ በመናደርግበት ጠዋት ላይ ጃራ ተመሰረተ ማለት ነው እንደ ድርጅት። ስሙም ጃራ ሆነ። መጀመሪያ አንኔም እንዲሆነ ጉዞ ነበር ያደረጉትም። ጃራ ማለት ዳይሬክትሊ የቃሉ ትርጉም ክፍለ ዘመን ማለት ነው። ለምንድን ነው ይሄን ስም የመረጥነው? ክፍለ ዘመን በአንድ ክፍለ ዘመን ውስጥ የትውልድ ቅብብሎሽ ይታያል። ከኋላ ያለው ትውልድ አሁን ያለው ትውልድ ደግሞ ተቀብሎ ወደፊት ላለው ትውልድ የሚያስተላልፈው ሰንሰለት አለ። የባህል ሰንሰለት ታሪክን ያስተላልፋል፣ ራሱንም አካባቢውንም ያስተዋውቃልና ጃራ አክቹአሊኛ ፎከስ አድርገን የምንሰራው ሀገራችን ላይ የትኛውንም ቦታ ለመሄድ ዝግጁ ብንሆንም እቅዱ ቢኖረንም ኦሮሚያን ሴንተር አድርገን የኦሮሚያን ቱሪዝሞች ነው የምንሄደውና በኦሮሚያ ደረጃ በግል ተነሳሽነት የተመሰረተ የቱሪዝም ድርጅት የመጀመሪያው ነው ጃራና እዚህ ውስጥ ጃራ
ከባለፈው ታሪክን ኤክስፕሎር አድርጎ አሁን ያሉትንም ታሪካቸውንም አካባቢያቸውንም ተፈጥሮንም ባህላቸውንም ብዙም የረሱት ጋር አንድ ላይ አቆራኝቶ አስተዋውቆ ለሚቀጥለው ትውልድ ደግሞ የሚያስተላልፍ የክፍለ ዘመኑ ምርጥ ተጓዥ ይሆናል ብለን ይሄም ስም ፊት ያደርጋል ብለን ነው መርጠን የሰየምነው ማለት ነው። ከምንሰራቸው ዋና ዋና ስራዎች መጀመሪያ ስራዎቹን 3 ቦታ ነው የምንከፍላቸው እኛ። ቱሪዝም ሲባል ያው ብሮድ ነው፣ በጣም ብሮድ ኮንሰፕት ነው ቱሪዝም። ካልቸርን የራሱ ካልቸራል ቱሪዝምን እንሰራለን፣ ሂስቶሪካል ቱሪዝምን እንሰራለን። ታሪካችንን የሚገርም ኩሩ ታሪክ አለን ከማለት በዘለለ የሚያኮሩትን ታሪኮች አውጥተን የመሸጥ ስራ እንሰራለን ማለት ነው። ቱሪዝም መሸጥ ነው፣ ውበትን መሸጥ ነው። በታሪክ የታሪክ ቁንጅና አለው፣ ታሪክ የሚያምር ውበት አለው። እነዛን ታሪኮች እንሸጣለን። የሚያማምሩ ቆንጆ የሆኑ ባህሎች አሉን፣ እነዛን ባህሎቻችን እንሸጣለን። የሚያምር ተፈጥሮ አለን፣ ያንንም ተፈጥሮ እንሸጣለን። በእንደዚህ አይነት 3 ቦታዎች ከፍለን ነው እኛ የምናየው። ወደ ስራው ስንመጣ ፈንክሽናችንን ደግሞ በሁለት ነው የምንከፍለው። የነበረ የሚታወቅ የቱሪዝም ዴስቲኔሽኖችን ላይ ኦልሬዲ እነሱን ፕሮሞት ማድረግና በዋናነት ደግሞ ዲስከቨሪ ላይ እንሰራለን። ጃራ የሚታወቀው እንደው በዚህ ነው ብዙ አድናቆትንም የሚያገኘው። ማንም የማያውቀውን ይሄም አለ እንዴ የሚያስብል ቦታዎችን ይሄም አለ እንዴ እንደዚህም አይነት ታሪክ አለ እንዴ የሚያስብሉ ታሪኮችን፣ እውነት ይሄ ህዝብ እንደዚህ አይነት ባህል አለው እንዴ የሚያስብሉ ባህሎችን ዲስከቨሪ ያደርጋል። በሶስቱም ዘርፍ ላይ የዲስከቨሪ ስራዎችን በደንብ ነው የምንሰራው። ለምሳሌ ዲስከቨሪ ከሰራናቸው ውስጥ በኢትዮጵያ ረጅሙ ወተርፋል እንደውም በኢስት አፍሪካ ረጅሙ ወተርፋል ሊሆን የሚችል 600 ሜትር ርዝመት ያለው ወተርፋል ከአዲስ አበባ በ58 ኪሎ ሜትር ርቀት ላይ እንደሚገኝ አካባቢውም የሚገርም ተፈጥሮ እንዳለው ግን ለቱሪዝም ዴስቲኔሽንነት ከዛ በፊት የማይታወቅ እሱን አውጥተን አሳይተን ብዙ የቱሪዝም ተቋማትም ጎብኚዎችም በግልም የተደራጁም ሄደዋል። ከዛ በኋላ የብዙ አካላት ፎከስ እንዲሆን አድርገናል። ከታሪክ አንፃር ደግሞ አድዋን በወሊሶ በማክበር ወሊሶ ማለት በአድዋ ጊዜ ከተሳተፉ ጀግናዎች ውስጥ አብዛኞቹ የበቀሉባት ቦታ ናት። በደጃዝማች አካባቅ የእሳቸውን ታሪክና የእሳቸውን ቤተሰብ ጋር በመሄድ እዛ እንዲታለፍ አዲስ አበባና አድዋ ላይ ከመከበር ባለፈም እንደዚህ ጀግኖች የበቀሉ ሰብሰብ ያሉ ጀግኖች የበቀሉበት የሚገርም ታሪክ የሚወራበት ከታጋዮቹም ከዘማቾቹም ባለፈ ቤት ያሉት የሚስቶቻቸው የሴቶቻቸው ክብርም ታሪክም በሚወሳበት ቦታ በማክበር እንደዚህ አይነትም ታሪክ እንዳለን አድዋ ሲባል አጠቃላይ ኢትዮጵያ ሼርድ የሚያደርገው የሪሊጅን ዲፈረንስም ሳይኖር የአካባቢ ዲፈረንስም ሳይኖር ሁሉም ኢትዮጵያዊ ከጫፍ እስከ ጫፍ ሼር የሚያደርገው በዓል መሆኑን በፕራክቲካሊ በጣም ብዙ ተጓዦችን እንደውም በጃራ ታሪክ ብዙ ሰው የሄደበት ከሚባሉት ትሪፖች አንዱ እሱ ነው። ወስደን ቦታው ላይ በማሳየት ከአካባቢው ሰው ጋር ወደ ሚዲያ ማውጣትን ታሪኩን ጸሐፍት ስላሉን ብዙ የሚጽፉ ጸሐፊዎች ስላሉን ብዙ ጽሁፎችን በመጻፍ ፕሮሞት አድርገናል። ከካልቸር አንፃር ደግሞ ዲስከቨሪ ያደረግናቸው በጣም ብዙ ካልቸሮች አሉ። ለምሳሌ በኦሮሞ ትልቅ ቦታ የሚሰጠው የገዳ ስርዓት ነው። በገዳ ስልጣን ስርዓት ውስጥ የስልጣን ሽግግሮች ራሳቸውን የቻሉ ቲፒካል ካልቸራል የሆኑ ፌስቲቫሎችን ያዘጋጃሉ። እንዴት እንደሚያምሩና እነዛ ካልቸራል ፌስቲቫሎች የሌላ አገር ቢሆን እኛ ራሳችን ደርሶን ስለዛ ዝና ልንሰማ ሸጠውት አስተዋውቀውት ወርልድ ዋይድ የሚወራ ነበር የሚሆነው። እኛ ጋር ስለሆነ ግን እኛ መደበቅ አይደል ብዙ ጊዜ እኛ እንትን ያለንን ውበት አናሳይም። ደብቀ ነው የያዝነውን ነገር ለምሳሌ በከረዩ የሚገርም ቡታ ቀላ የሚባል የገዳ ስርዓት ስልጣን ሽግግርን አውጥተን አሳይተናል። እንዴት ኢትዮጵያ እንትን ደግሞ ስፔሲፊካሊ የኦሮሞ የገዳ ስርዓት በጣም ሲቪላይዝድ መሆኑን ቀድሞ ስልጣን ሼር እንደሚያደርግ ዲሞክራቲካሊ በዛ ውስጥ ያሉ ኢቨንቶች የሴቶቹ ሚና አሳታፊነቱን እንዴት ማህበረሰባቸውን በስርዓት እንዴት እንደሚያንጹ ሄደን ቦታው ድረስ አውጥተን አሳይተናል። እና ብዙ ነው ዲስከቨሪ ያደረግነው ነገር ሁሉንም መዘርዘር ለዛ ነው ከሶስቱም አንዳንድ ያነሳሁትና ጊዜም ላይ በቃን ስለሚችል ብዬ ነው። በአጠቃላይ እንደዚህ 3 ቦታዎች ከፍለን ሞር ደግሞ ዲስከቨሪ ላይ ፎከስ አድርገን ያሉንም የሚታወቁት ላይም እንሰራለን። ይሄ ነው የምንሰራው ጃራ እስካሁን እየሰራ ያለው ማለት ነው። መቃንኮ ኦብሴን ጀዳማ ግሩፒ ከናቴ ገንደበለሜ ወጋ ቶኮ ኦል ወጥቃቴ ማርሳ
afrii fiddoo garaagaraa deemnee waliin daawwanneeti kan jirru. Garii kanatti nagaan dabalame wanti nani argadhe yoo jiraate faamilii gaarii taanee jirra. Obbolummaa bareedaa qabna. Gruupii baay'ee namatti toludha. Akkasumas immoo iddoowwan turizimii garaagaraa iddoon kana dura hin beekne seenaawwan dhokatanii jiran iddoo babbareedaan argee hin beekne hedduu isaanii argee waa baay'ee sarara baradheettinis bashannanii nan jira. Sara darbee immoo iddoo babbareedaa kan namoonni biroo akka dhufanii daawwataniifis informinan godha. Gruupiin kun gruupii baay'ee bareedaa ta'e akkanumatti immoo amma waggaa 2ffaa anniversarii kabajaati kan jirru. Gara fuulduraas akka namatti itti fufnee hojiilee guguddoo wajjin hojjechuu akka dandeenyu abdii guddaan qaba. Hanga amma iddoon deeme keessaa kan baay'ee natti tole tirippii isaa Walisoo deemne. Walisoo deemee waan baay'een argee seenaa dhokataa namoonni hedduun hin beekne turizimiin Oromiyaalee deemanii iddoo isaan qoratanii argan kan qoratanii argatan iddoon baay'ee natti tole bakka. Isa sanaan dagaddu. ሁሌ ይሄ ፍሬ ያለው ወንዱ ነው። አሁን ሁለት አይነት ፓፓያ ያለው ፍሬ የሌለው ሴቷ ነች። ፍሬ ያለው ወንዱ ነው። የሚጣፍጠው ወንዱ ማን ነው? ፍሬ ያለው ጃራ ትራቭለርስ